ሃሌሉያ። የእግዚአብሔርን ቃል አንድ ቦታ አነባለሁ። ለእግዚአብሔር ቃል ክብር በመስጠት ሁላችን አምናለሁ። ይሄ የሰው ቃል አይደለም፣ እስትንፋስ ያለበት የእግዚአብሔር ቃል ነው። ለዚህ ቃል ክብር እንደምንሰጥ አምናለሁና ከሉቃስ ወንጌል ምዕራፍ አንድ ቦታ አነባለሁ። ይህን ቃል ሳነብ ለእግዚአብሔር ቃል ክብር ሰጥተን ቁመን የምንችል ሰዎች ብቻ ለእግዚአብሔር ቃል ክብር ከተመቻችሁ ቁመን ሉቃስ ምዕራፍ 1 ቁጥር 57 ላይ የኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች። ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳገነነላት ሰምተው ከእርሷ ጋር ደስ አላቸው። ምሕረቱን እንዳገነነላት ሰምተው በሩቅ ያሉ በቅርብ ያሉ ዘመዶቿም ከእርሷ ጋር ደስ አላቸው። ይሄ የምህረት ውጤት ነው። እንደገና አንድ ጥቅስ ጨምርና ከዚያ በኋላ ብዙ ጥቅስ አውጡ በማለት አላስቸግራችሁም። መዝሙር 136 እኔ ካነበብኩ በኋላ አብራችሁ ምህረቱ ለዘላለም ነውና እያላችሁ የእግዚአብሔርን ምህረት በእነዚህ ሙሽሮች የ10 ዓመት ሙሽሮች በእነሱም በእኛም ሕይወት ከተማዋም ላይ ቤተ ክርስቲያን ላይ የጌታ ሥራ ላይ እናውጃለን። እኔ እንዲህ እላለሁ፣ አንድ ቁጥር ስል እግዚአብሔርን አመስግኑት ቸር ነውና ስል እናንተ ቀጣዩን ምህረቱ ለዘላለም ነውና ትላላችሁ። 1 2 3 እግዚአብሔርን አመስግኑት ቸር ነውና፣ የአማልክትን አምላክ አመስግኑ፣ የጌቶችን ጌታ አመስግኑ ከፍ ባለ ድምፅ። እርሱ ብቻውን ታላቅ ታምራትን ያደረገ፣ ሰማያትን በብልሃት የሰራ፣ ምድርን በኋላ ያጸና፣ ብቻውን ታላላቅ ብርሃናትን የሰራ፣ ለፀሐይ ቀንን ያስገዛው፣ ለጨረቃና ለከዋክብትም ሌሊትን ያስገዛ፣ ከበኩራቸው ጋር ግብፅን የመታ፣ እስራኤልንም ከመካከላቸው ያወጣ፣ በጸናች እጅ በተዘረጋችም ክንድ የኤርትራን ባህር በየክፍሉ የከፈለ፣ እስራኤልን በመካከሉ ያሳለፈ፣ ፍርዖንና ሰራዊቱን በኤርትራ ባህር የጣለ፣ ሕዝቡን በምድረ በዳ የመራ፣ ታላላቅ ነገስታትን የመታ፣ ብርቶችንም ነገስታት የገደለ፣ የአሞራውያንን ንጉሥ ሰዌንን፣ የባሳንን ንጉሥ አግን ምድራቸውን ርስት አድርጎ የሰጠ፣ ለባሪያው ለእስራኤል ርስት እኛን በመዋረዳችን አስቦናልና ከጠላቶቻችን እጅ አድኖናልና ለሥጋ ሁሉ ምግብን የሚሰጥ የሰማይን አምላክ አመስግኑት። ሃሌሉያ! አመስግኑት። ለዚህ ታላቅ ጌታ ምህረቱ የገነነለት ሰው፣ አንድ ሰው ምህረቱ ያቆመው ሰው፣ አንድ ሰው ምህረቱ የደገፈው ሰው ምህረቱ ለዘላለም ነውና አባት ሆይ እናመሰግናለን። የቃልህ ብርሃን እንድታበራልን፣ የቃል ፍች ያበራል ሕፃናትንም ማስተዋይ ያደርጋል ተብሎ እንደተጻፈ እግዚአብሔር ሆይ ወደ ማስተዋል የሚያመጣን በብርሃነ ብርሃንን እንሆ እንድታሳየን። በዚህ የተደረገ ሁሉ የምህረት ውጤት ነው። ገና የሚቀጥልም የምህረት ውጤት ነው። አገልግሎታችን የምህረት ውጤት ነው። እኛ የምህረት ውጤት ነን። የተደረገ ሁሉ በምህረት ነው። ዛሬ የታረደውን በግ ኢየሱስን ማየት እንድንችል አይናችን እንዲከፈት እንድታግዘን
ክብር በመካከላችን እግዚአብሔር ሆይ እንዲገለጥ የወደድከው እንዲሆን የኛ ሳይሆን ያንተ ፍቃድ በኃይል እያሸነፈ በዚህ ቦታ ላይ የልብህን እንድታወራን የክፉ ሐሳብ ሁሉ እንዲከለከል በዚህ አየር ላይ የመንፈስ ቅዱስ ጸጋና ሐልዎትህ አብሮሆትህ በኃይል እንዲገለጥ በኢየሱስ ስም ጸለይ። ደምህ ስለሚናገርልን ተባረክ። እንወድሃለን። ጌታ ያክብራችሁ። በእልልታ በጭብጨባ እግዚአብሔርን አክብራችሁ ተቀመጡ። ቴንክ ዩ ሎርድ። ዛሬ እንግዲህ እግዚአብሔር ሲናገር ተናጋሪ ብዙ ጊዜ ብዙ ነገር ይናገራል። ግን እግዚአብሔር ለዚህ ጊዜ ለጊዜው ሲዝናል ሜሴጅ ምንድነው ያለው የሚለው ደግሞ በጣም ኢምፖርታንት ነው። ያወቅነውን ሁሉ አንናገርም፣ የሰበክነውን ለዓመታት ሁሉ አንሰብክም። ግን እግዚአብሔር ለዚህ ምንድነው የሚለው ነገር ኢምፖርታንት ነውና እግዚአብሔር ለዚህ ጉባኤና ለወንድሜ ቴዲ እንደገና ለሜሪ እግዚአብሔር ገናና ምህረት ይቀጥላል በላቸው ነው ያለኝ። ሲገናና ምህረት በሉ። በጣም የሚገርማችሁ መጽሐፍ ቅዱስ የምህረት ውጤት ነው። እዚህ ይሄ በጣም the best ከተባሉት የመጽሐፍ ቅዱስ ክፍሎች መካከል አንደኛው መዝሙር 136 ነው። 26 ቁጥር አለው። ቻፕተሩ በሙሉ የምህረትን ትርጉምና የምህረትን ጉልበት የሚያወራ ነው። በጣም ይገርማል። ቻፕተሩ በሙሉ ማለት ነው። ምህረቱ ደግሞ የአንድ ዓመት የሁለት ዓመት የሶስት ወር የአንድ ሳምንት ምናምን ሳይሆን የዘላለም የሆነ 26 ቁጥር አለው። እያንዳንዱ ቁጥር ምህረቱ ለዘላለም ነው። የሆነ ሁሉ የባሳንን ንጉሥ ቢገድል ህዝቡ እስራኤልን ቢያሻግር በምህረት ነው። ህዝቡን ቢመግብ በምህረት ነው። ለፀሐይ ቀንን ቢያስገዛ በምህረት ነው። ቀይ ባህርን ቢከፍል ቢያሻግር በምህረት ነው። እያንዳንዱ ነገር በምህረት ነው የሆነው። ባይ ዘ ዌይ ይሄ ባይብላችን አጠቃላይ ከመጀመሪያው እስከ መጨረሻው ስታዩ የምህረት መጽሐፍ ነው። ክብር ለኢየሱስ ይሁን። ዛሬ ለአንድ ሰው እናገራለሁ በጌታ በኢየሱስ ስም የእግዚአብሔር ገናና የምህረት ቻፕተር ይከፈታል። እስከ ዛሬ ባልሄዳችሁበት አዲስ መንገድ በጌታ በኢየሱስ ስም በተከፈተው የምህረት ቻፕተር መሄድ ይሆናል። የሚያምን ሰው አለ በዚህ ጉባኤ? አዲስ ቻፕተር that you have never been so far እስከ ዛሬ ባልሄዳችሁበት አዲስ ጎዳና የሚያስኬድ አዲስ የምህረት ቻፕተር። ዘመናችሁ ቁጥሩ ራሱ የምህረት ቁጥር ይባላል። 26ቱም ቁጥር ምህረት ነው። ገናና ምህረት በሉ እስቲ። የሆነ ሶስት ሰው ሁለት ሰው ግድ የለም ለምሳሌ እንደርሳለን ቶሎ ቶሎ ብዬ እሰብካለሁ። ግን እስቲ ጮክ በሉና ገናና ምህረት በሉ። አይሰማም? አሁን ስጠሩ እኮ ዮን ሾፒንግ ላይ፣ ስዊድን ላይ፣ ቤተክርስቲያን ስቶክሆልም ላይ፣ ኡሩብሩ ላይ ገተንበር ገናና ምህረት እየጣሰ ቅዱስ ዳዊት እንዲህ አለ፣ አቤቱ በምህረትህ ጠላቶቼን ደምስሳቸው። ምህረት አንተን ሲያነሳ ሁለት ስራ ነው ያለው። ጠላትህን ግን ይደመስሳል። አንተን ሲያሻግር ጠላትህን ግን ይቀብረዋል። ስለዚህ አቤቱ በምህረትህ ጠላቶቼን ደምስሳቸው። ዛሬ ገናና ምህረት ይሰማል። አሜን። የኤልሳቤጥም የመውለጃዋ ጊዜ ደረሰ ይላል። ይሄ ካይሮስ የሚባል ጊዜ ነው። ዝም ብሎ ሰኔ፣ ሐምሌ፣ ነሐሴ አሁን ያለንበት መስከረም፣ ጥቅምት የሚባለው ሳይሆን the appointed time እግዚአብሔር ህዝቡን የሚጎበኝበት እግዚአብሔር በእናንተ ሰማይ ፕሮግራም ያደረገው ነገር በእናንተ ህይወት ሰብሮ የሚገለጥበት appointed time ካይሮስ ይባላል በግሪክ። ጊዜው ደረሰ። The time has come. I was so blessed.
እኔ ይህንን ለመናገር እየጸለይኩ ጌታ ሲሰጠኝ I was so blessed። እና እኔ ሞኝ ሰባኪ አይደለሁም። እግዚአብሔር ቃል ሲያመጣ the first person መጀመሪያ የሚባረከው ሰው እኔ ነኝ። ሃሌሉያ። ጊዜው ደረሰ። ለዮን ሾፒንግ ጊዜው ደረሰ። ለሜሪ ጊዜው ደረሰ። ለቴዲ ጊዜው ደረሰ። the time has come። የመውለጃዋ ምክንያቱም ምን መሰላችሁ? ቀሰስ ብላ የምትሄድበት፣ ነቀፌታ የጠገቡበት፣ እርጅና የነበረበት፣ መካንነት የነበረበት ሲዝን ነበር። ከዚህ በኋላ እዚህ ምድር ላይ ያለችው ቤተክርስቲያን መካንነትና ሃሌሉያ ድካም በኢየሱስም ሲዝኑ በቃ አለፈ። ከዚህ በኋላ እልፍ አላፋት ወደ ቤተክርስቲያን ይመጣሉ፣ ወደ እግዚአብሔር መንግስት ይመጣሉ። የሚከለክላቸው የለም። When God says yes, who can say no? Nobody. ሃሌሉያ። ጊዜው ደረሰ ይላል። ጊዜው መጣ በሉ። አጠገባችሁ ያለውን ሰው ፕሮፌሰር ያደርጉበት። እነሆ ጊዜው መጣ። በትህትና የመውለጃ ጊዜ ይሆናል። መካን ሆነህ እየተሰደብክ በጣም የሚገርማችሁ ጻድቅ ሰዎች ናቸው ይላል። ኃጢአተኛ ስለሆኑ አይደለም ምሕረቱ ገነነ የተባለው። ምሕረት ከዚያ ያልፋል። ልክ ትልቅ ኮንቴነር እንደ አልማዝ ቁጠሩት። እዚያ ውስጥ ያለው ወርቅ በሉት፣ ትዳር በሉት፣ ቤት በሉት፣ ልጆች በሉት፣ የአገልግሎት ቅባት በሉት፣ ክብር በሉት፣ ፋይናንስ በሉት፣ whatever it is እዚያ ትልቁ የአልማዝ ኮንቴነር ውስጥ ነው ያለው። ምሕረት ፓኬጅ ነው እንጂ እግዚአብሔርን የመበደል ጉዳይ አይደለም። በጽድቅ ነበር የሚያገለግሉት። ነገር ግን መካን ነበሩ። ነገር ግን በጥያቄ ውስጥ ነበሩ። አልፈው ግን ያገለግሉ ነበር። እግዚአብሔር ሆይ የኛ ልጅ አለመኖር ካንተ ጋራ ያንተን ጉዳይ ጥያቄ ውስጥ አያስገባም። የምሕረትን ጉዳይ፣ የታላቅነትን ጉዳይ፣ የኪዳንህን ጉዳይ አያስገባውም። ስለዚህ ጥያቄው እያለ አልፈን እናገለግልሃለን፣ አልፈን እንዘምራለን፣ አልፈን እናጥናለን። አልፎ መሄድ ትውልድ እግዚአብሔር ከዩሮፕ ያስነሳል። አልፈንና አንድ ቀን እንዲሁ የክፍሉ ተራ ደረሰበትና እያጠነ ድንገት የእግዚአብሔር መልአክ ተገለጠ እና እንደዚህ ያለው በስም ጠራው። ዘካርያስ ሆይ አለው፣ ጸሎትህ ተሰምቷል። አጠገብ ያለውን ሰው ዛሬ ጸሎትህ ተሰምቷል በለው። እግዚአብሔር ዝም ብሎ የሚሰማ በቃ ዝም ብሎ በቃ የሆነ እንትን ውስጥ ቋት ውስጥ የሚከት አምላክ አይደለም። ሰምቶ በሳት የሚመልስ ጸሎት ተሰምቷል አለው። this is beyond human understanding። ለምን ብትሉ ሁለት ጥያቄ ነው ያላቸው። አንደኛ ኤልሳቤጥ አርጅታለች፣ ሁለተኛ መካን ነበረች ይላል። ገናና ምሕረት ሲመጣ ግን ሁሉንም አይነት ማዕቀብ እየሰበረ ነው የሚመጣው። መካንነትን ይሰብራል፣ እርጅናን ይሰብራል፣ ማዕቀብን ይሰብራል፣ ግድብን ይሰብራል፣ ሊሚቴሽንን ይሰብራል። አልፎ መሄድ ገናና የሆነ ምሕረት። ብዙ ነቢያት በሩቅ ኢየሱስ ይመጣል እያሉ እነ ኢሳይያስ፣ እነ ኤርሚያስ፣ እነ ሕዝቅኤል፣ እነ ሶፎንያስ ብዙ ተነበዩ። ይሄኛው ነብይ ግን ከባድ ነብይ ነው። የሚወለደው ነብይ፣ በምህረት የሚመጣው ነብይ ከባድ ነው። ኢየሱስንና እስራኤልን እጅ ለእጅ የሚያገናኝ ነው። ከባድ ምድርን የሚያንቀጠቅጥ ኃያል ነብይ። ተድላ ይሆናል፣ ፍስሐ ይሆናል፣ በረከት ይሆናል፣ ለውጥ ይሆናል፣ ሞገስ ይሆናል። እንዳለቀስክ አንገትን እንደደፋ አትቀርም፣ በጥያቄ አትቀጥልም፣ እንደዚሁ አትሞትም፣ እንደዚሁ ወደ ሲኦል አትወርድም። እግዚአብሔር ገናና ምህረትን አደርጋለሁ አለ። ያ ሰው እኔ ነኝ ያለ ሰው ለምን ለእግዚአብሔር ትልቅ ክብር አያመጣም? እንደዚሁ አትቀጥልም፣ እግዚአብሔር ቼንጅ ያመጣል። ዋው he's so faithful. He's so faithful. የእግዚአብሔር ስሙ አንደኛው ታማኝ ነው። a faithful God. እንደ ተልባ ስፍር አገሬ ሰው እንደሚለው የሚንሸራተት አይደለም። እዚህ አስቀምጠው ሌላ ቦታ መሄድ አይደለም። የታመነ አምላክ
እውነተኛ ለሙታን ሕይወትን የሚሰጥ የሌለውን ወደ መኖር የሚያመጣ ኃያል አምላክ የወደደውን ከማድረግ የማይከለከል ታሪክ የሚቀይር ታናናሾችን የሚቀባ እነ ኤልሳቤጥ ቤት አሮጊቷ ኤልሳቤጥ ምርኩዝ ይዛ የምትንቀጠቀጠው ኤልሳቤጥ ውስጥ ዮሐንስን ያመጣ የምሕረት አምላክ ዛሬ ዮን ሾፒንግ ከተማ ላይ ዮሐንስ ይነሳል። እናንተ ቤት ዮሐንስ ይመጣል። ዮሐንስ ማለት ተድላ ማለት ነው። ፍስሐ ማለት ነው። ሳቅ ማለት ነው። እያለቀስክ አትቀጥልም። አጠገብ ያለውን ሰው ፕሮፌሰር እያለቀስክ አትቀጥልም። የሚገርመው የአንዳንድ ሰው ልቅሶ በአደባባይ ጥሩ ለብሶ ምናምን ፈገግ እያለ እየሳቀ እቤቱ ያለቅሳል። ወገኖች እቤታችሁ የምታለቅሱ በአደባባይ የምታለቅሱ ለእናንተ ዛሬ ሜሴጅ አለኝ። በኢየሱስ ስም ልቅሷችሁ አይቀጥልም። ተድላ ይሆናል። ፍስሐ ይሆናል። ዮሐንስ ይወለዳል። ሰማይና ምድርን የሚያገናኝ ነብይ ይመጣል። ይሄም የሆነው በምንም አይደለም፣ ገናና ምሕረት። እስቲ አንድ ሰው ገናና ምሕረት ይበል። አሁን በደንብ እስቲ ጮክ ብላችሁ ከዚህ በላይ ሰይጣን ይስማ። በዚህ ጉዳይ የሚረበሽ ሰው ካለ አም ሶሪ። ያቆመኝ ምሕረቱ ነው። ያመጣኝ ምሕረቱ ነው። የሚያስቀጥለኝ ምሕረቱ ነው። የምታመነው በምሕረቱ ነው። በዲግሪ አይደለም፣ በፕሮፌሰር በማስትሬት አይደለም፣ በገንዘብ አይደለም፣ በዘመድ ባጎታ በመንግስትም አይደለም። የምታመነው በምህረቱ ነው። በራሴም አይደለም። የሚያስቀጥል ምህረት ነው። ይኸውናላችሁ አንድ እርምጃ በራሳችሁ ብትጀምሩ ሁለተኛውን አትቀጥሉትም። ወገቤን ትላለ ብራዘር። አስጀምሮ የሚያስደመድም እስከ ፍጻሜ የሚያስኬድ እግዚአብሔር ገናና ምህረት አለው። ዛሬ እግዚአብሔር ምህረቴን አውራልኝ ነው ያለው። we have to change the pulpit ከፍርድ ፑልፒት ወደ ምህረት ፑልፒት። ፍርድን ከማውራት ዝም ብሎ እግዚአብሔር ምህረትን የሚያውጅ ጸጋውን የሚያውጅ መድረክ ይሆንልናል። አሜን ይባላል። አሜን ይባላል። በጣም የሚገርም ዮሐንስ በሉ ሲባል አረ በዚህ አይነት በስም ከዘርህ ከወገንህ የተጠራ የለም። ስለዚህ ሌላ ስም አምጣ ከወገን አለ። ኖ እግዚአብሔር በእናንተ ምህረት ሲመጣ በህይወታችሁ ላይ በቤታችሁ ላይ ምህረት ሲመጣ እናንተ ቤት የማይታወቅ በእናንተ ቤት ያልተጠራ አዲስ ስም ይሆንላችኋል። እናንተ ዘር ላይ ያልተሰራ ቤት በምህረቱ ይሰራል። ከእናንተ ጄኔሬሽን ላይ ማንም ያልገባበት ቦታ ላይ መግባት ትጀምራለህ። እናንተ ጄኔሬሽን ላይ ማንም ያላገለገለውን አገልግሎት ምንም አይደለም ብራዘር። አሁን እያወራሁ ያለው ስለ ገናና ምህረት ነው። ትምህርትህን አይቼ አይደለም እያወራሁት ያለው። ኮሚትመንትህን ኢቭን አይቼ አይደለም። ጸሎትህን በቃ ጎንበስ ቀና ማለትህን አይደለም። እኔ እያወራሁት ገናና ምህረት። አንድ ሰው ሲገናና ዋው! እኔ ዲክሌር እያደረኩ ነው፣ ራሴ ላይ እያደረኩ ነው። እናንተ እምቢ ካላችሁ እኔ እየወሰድኩት ነው። ገናና ምህረት የማያስከፍተው በር የለም። እስካሁን በዘርህ ያልተጠራ የሆነ እንግዳ የሆነ ነገር በቤትህ በገናና ምህረት መሆን ይጀምራል። ለሰይጣን አደናጋሪ፣ ለወገኖችና ለወዳጆች ደግሞ አነጋጋሪ ነገር። እስቲ አደናጋሪም አነጋጋሪም ነገር እግዚአብሔር በምህረቱ ያደርጋል። ከመሆን አሜን 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 አሜን። ይሄ ገባው በእልልታ በጭብጨባ አሜን ይበል። እዚሁ ከሉቃስ ወንጌል ምዕራፍ 1 ቁጥር 54 ሳንወጣ አብርሃም ለአባቶች እንደተናገረ ለአብርሃምና ለዘሩ ለዘላለም ምህረቱ ትዝ እያለው እስራኤልን ብላቴናውን ረድቶታል ይላል። ምህረቱ ትዝ እያለው አብርሃም የስጋት ሰው ነበረ። ለምን? ድንኳኑ ሲገባ የሚያየው ኤሌዘር ነው። ኤሌዘር ተጎልቶ ድከም ብቻ ዞሮ ዞሮ የኔ አይደል እኔው ኪስ ነው የሚገባው ይለዋል። ድንኳኑ ሲገባ የሞተ ማህፀን ነው የሚያየው የሳራ። ድንኳኑ ሲገባ የራሱን ነገር ነው የሚያየው። ራሱ አብርሃም ደክሞታል። በመቶ ዓመት የናንተ ካልኩሌሽንና ቀመር ሲያልቅ እግዚአብሔር ምህረቱ ትዝ ይለውና ይመጣል። ከድንኳኑ አወጣውና ሰማያትን አሳየ። ከዋክብትን ቁጥር አለው። 1 2 3 4 5 ኧረ እግዚአብሔር ሆይ መቁጠር አልችልም አለው። ወደ ባህር አሸዋ ወሰደው። ቁጥር አለው 1 2 3 4 ኧረ እግዚአብሔር ሆይ እንግዲያውስ አለው በገናናው ምህረቴ ዘርህ እንደዚህ አሸዋ እስከማይቆጠር ድረስ ዘርህ እንደዚህ ከዋክብት እስከማይቆጠር ድረስ አበዛሃለሁ። አትስጋለው።
ኤሌዘር አይወርስህም። አጠገብ ያለውን ሰው አትስጋ በለው። አንዳንድ ሰው የስጋት ኑሮ ነው የሚኖረው። በተለይ እዚህ ሀገር አንዳንድ ነገር እየተረዳው ነው። እንግዲህ ከመጣን 1 ዓመት ከምናምን ወር እየሆነን ነው። ኦልሞስት 1 ዓመት ከ1 ወር እና ሰው በቃ ብዙ አለ። ኢቭን ኮሚዩን የሚባል አለ ምናምን። ግን ሰው አሁንም በስጋት ውስጥ ነው የሚኖረው። እግዚአብሔር እንዲህ ይላቸዋል፣ አንተ ገናና ምህረት ባንተ ላይ ስለመጣ ከዚህ በኋላ አትስጋ። የምትፈራው ኤሌዘር አይወርስም። ከተጫመተው ማህፀን ከሳራ ውስጥ ይስሐቅ ይመጣል። ከሞተ ስጋ እንደ ምውት ስጋ ይለዋል ሮሜ 4 ላይ። ከሱ ከሆነው ከአብርሃም ስጋ እግዚአብሔር የሚያስቅ ትውልድንም የሚያስቅ ይስሐቅ ይመጣል። አንተ አበቃ ስትል እግዚአብሔር ሀ ብሎ ይጀምራል። ደስ ይበል በለው እባክህ፣ ይሄ ትንቢት ነው። አንተ ስትጨርስ እግዚአብሔር ይጀምራል በለው። ጥሩ ነው ወገኖች። አንዳንድ ጊዜ ብለን ጾመን ጸልየን እዚያ ጋር ትንቢት ተተንብዮ ተምረን ምን ብለን በቃ ህልም ተቀብለን በቃኝ ስንል እግዚአብሔር አሁን እጀምራለሁ ይላል። በምህረቱ ይጀምርና በምህረቱ ይጨርሳል። ከዚህ በኋላ በጌታ በኢየሱስ ስም ማመን እስኪያቅት ድረስ come on let me take you to ሳራ እያጠባች እኮ ልጇን ታቅፋ አሁን አብርሃም አጠገቧ ሆኖ እንዲህ ትላለች። አሁን ለአብርሃም ማን ይነግረዋል? ሳራ እንደምታጠባ ራሱ ወተቱ እንዴት መጣ? በሴቶች የሚቋረጠው ነገር እንዴት እንደገና ተቀጠለ? ብራዘር ምህረት ሲመጣ የለም የምትለው ሁሉ ይጠራል። ገናና ምህረት። አትስጉ፣ በቀጣይ ዘመን አትስጉ። እግዚአብሔር በገናና ምህረት ኤሌዘር ሳይሆን ሃሌሉያ ክፉ ሳይሆን እግዚአብሔር የተናገራችሁ በኢየሱስ ስም ይወርሳችኋል። አጠገብ ያለውን ሰው ባካ አትስጋ በለው። ከስጋት ህይወት ነፃ ገናና ምህረት። ከዚያ ትስቃለች፣ ሳራ ትስቃለች፣ የሚያያት ሁሉ ይስቃል። ከዚህ በኋላ በኢየሱስም ኑሮ ሳቅ ይሆናል፣ ቤት ሳቅ ይሆናል፣ አገልግሎት ሳቅ ይሆናል፣ ጤንነት ሳቅ ይሆናል። በእውነት አንተ በጠላት ላይ ትስቃለህ። መዝሙር 2 ላይ አንድ ቃል ትዝ ይለኛል። ልዑል ይስቅባቸዋል ይሳለቅባቸዋል ይላል። ሰይጣን እንዲህና እንዲህ ያደርጋለሁ እንዲህ ያደርጋለሁ ገመድ እንትን ብዬ በጥሳለሁ ምናምን ሲል ከላይ ሆኖ ከትከት ብሎ እግዚአብሔር ይስቃል። አሁን ተረኛ ነህ፣ አንተም ትስቃለህ። አሁን መሳቅ ትጀምራላችሁ በጌታ በኢየሱስ ስም አሜን ይባላል። አንዳንድ ሰው የልቅሶ እንትን አለበት፣ የልቅሶ ሆቢ በቃ ማረብ እንትን በቃ ቀጥል። አንዳንድ ሰው ደግሞ እንደሱ ያደርጋል፣ ቀጥል እያለ ኖ እግዚአብሔር ልቅሶን አይፈልግም። እግዚአብሔር ከዚህ በኋላ አቁም ቢሉ የማታቆምበት ሳቅ ውስጥ ይከተሃል። በገና ነው ምህረት። ሳራ አለች በቃ ሳኳለች። እኔ ብቻ አይደለሁም ትራንስፈር የሚያደርግ የሚተላለፍ ሳቅ ይሆናል ቤት በለው በኢየሱስ ስም። እኔ ማን እንደሆነ አላውቅም። ከዚህ ቀን በኋላ ልቅሶ ወደ ሳቅ ሲቀየር፣ ሐዘን በኢየሱስ ስም ወደ ደስታ ሲቀየር፣ ከጉድጓድ የነበረ ሰው ወደ ከፍታ ሲወጣ፣ ኋላ የነበረ ሰው ፊተኛ ሲሆን፣ የሚያዝን ሰው በኢየሱስ ስም ሲደሰት እያየሁ ነው። ለውጥ መጣ በገናናው ምህረት። ያ ሰው እኔ ነኝ የሚል ሰው ማን ነው? ገናና ምህረት ብሎ ለእግዚአብሔር ከባድ እልልታ ጭብጨባ ይስ አሜን። ክብር ለኢየሱስ ይሁን። ሜምፊቦስቴ የሚባል የእግዚአብሔር ሰው አለ። ሁለተኛ ሳሙኤል ምዕራፍ 9 ከ1 እስከ 12 ሄዳችሁ ስታነቡ ቅዱስ ዳዊት ቦታውን ከያዘ በኋላ ከተቀባ ከነገሰ ዙፋን ላይ ከወጣ በኋላ ከዙፋኑ ወረደና እንደዚህ አለ፣ ከሳኦል ቤት ቸርነት አደርግለት ዘንድ አንድ ሰው ቀርቷልን አለ። ቸርነት የሚለው ምህረት የሚለው በአዲስ ኪዳን ግሬስ የሚለውንም ጸጋ ይወክላል። እና ንጉሱ ወጣና በቃ ይፈልጋል፣ ለምድረ በዳ ይንከራተታል። there is a covenant። ዳዊትና ዮናታን ማንም ሳያቸው አውላላ ሜዳ ላይ ኮቨናንት ገብተዋል። ግን ኪዳን አክባሪ እግዚአብሔር ደግሞ በዳዊትና በዮናታን መካከል ነበረ። ዳዊት ቦታውን ይዞ ቁጭ ብሎ ዘና ሲል ኪዳን ይቆሰቁሰዋል። ተነስ እንጂ አንተ መተኛት አልቻለም። ስለዚህ ከዙፋኑ ተነሳና ለምድረ በዳ መፈለግ ጀመረ።
ምን እያለ ነው የሚፈልገው? ምህረት አደርግ ዘንድ። ደግሞ ገና በህፃንነቱ በ4 ዓመቱ አካባቢ ሞግዚቷ በጦርነት ጊዜ ይዛው ስትሸሽ ወድቆ ከጀርባዋ ላይ ሽባ የነበረ የሳኦል የልጅ ልጅ ሜምፊቦስቴ የሚባል ሰው ነበር። ምህረት እየፈለገው ነው ይሄን ሰው። በጣም የሚገርማችሁ እየፈለገው እያለ ሲባ የሚባል ሰው መጣ። ሲባ እኔ የወንድሞች ከሳሽ አይነት ካራክተርን ይዞ ያለ ሰው። ምክንያቱም ቅዱስ ዳዊት ምህረት ሊያደርግለት እየፈለገው እያለ ከሳኦል ቤት አንድ ሰው ቀርቷል ወይ? ጥያቄው ይሄ ነው። እና መልሱ ምን መሆን ነበረበት? ቀርቷል አለ ወይም የለም ነበር። ይሄ ሰው ግን ምን አለ? 2 እግሩ ሽባ የሆነ ሰው አለ። ትክክለኛ እኮ መልስ አይደለም። this is accuser ከሳሽ ነው። የናንተን ነቀፌታ፣ የናንተን ውድቀት፣ የናንተን ደካማ ጎን እየተከታተለ ከፍ አድርጎ የሚያወጣ ዛሬ በገናናው ምህረት አናቱ ይመታል። ምህረት ሲመጣ ያንተን ጉድለት ያውቀዋል፣ ሊያነሳ ነው። እና ገብቷቸዋል። ማን ነው የተረፈ? God is searching። እኔ በምን አይነት ሁኔታ ውስጥ እያንዳንዳችሁ እያለፋችሁ እንደሆነ አላውቅም። ነገር ግን ዛሬ ይሄንን የሜሪየንና የቴዲየን አኒቨርሰሪ እግዚአብሔር ምክንያት አድርጎ ለአንድ ሰው እየተናገረ ነው። ገናና ምህረት ሲመጣ ሲባን አናቱን ነው የሚለው። ምንድነው ያለው ንጉሱ መሰላችሁ? I don't care ስለምትዋራው ነገር አያገባኝም። now go and get him አምጣልኝ አለው። እስቲ አሜን በሉ። እናንተ የወንድሞች ከሳሽ፣ የእህቶቼ ከሳሽ ዛሬ ሲባ ይመታል። በምህረቱ እናንተን የሚቋቋም በመንገዳችሁ ላይ የሚወጣ ወደፊት 1 እርምጃ ሄድኩ ስትሉ 2 እርምጃ ወደ ኋላ የሚጎትት የእግዚአብሔር ወንጌል ጠላት፣ የእናንተ ጠላት፣ የስማችሁ ጠላት፣ የአገልግሎታችሁ ጠላት፣ የራያችሁ ጠላት፣ የትዳራችሁ የደስታችሁ ጠላት፣ የልጆቻችሁ ጠላት ሲባ የሰራዊት ጌታ እግዚአብሔር በኪዳኑ ደም አናቱን ይሰብረዋል። አያገባኝም ዞር በላለው። ምህረት ሲመጣ እያንዳንዱ ከሳሽ አፉን ነው የሚመታ። ማንም በክርስቶስ ኢየሱስ ቢሆን አሁን አዲስ ፍጥረት ነው። አሁን ኩነኔ የለበትም። እኔስ ከኩነኔ ነፃ ነኝ በሉ። አንዳንድ ሰው እኮ በቃ ቆይ እስቲ እንደዚህ አድርጌ ምናምን ይላል። you are free from any manner of condemnation። አሜን ይባላል። ሲያጠገብ ያለውን ሰው እርግጥ አድርግና you are free, absolutely completely free from any manner of condemnation። ከየትኛውም አይነት ኩነኔ ነፃ ነህ በለው ሲል ከዚያ ምን እንዳለው ታውቃላችሁ? ሂድና አምጣው አለው። ሲሄድ የት ነው ያለው ሲለው ሎዶባር በአሜል ልጅ በማኬር ቤት አላለው። ሎዶባር ማለት በቃ ውሃ የሌለበት፣ አዋፍ የሌለበት፣ ቅጠላ ቅጠል እንጨት ምናምን የሌለ ጨው ያለው ምድረ በዳ ነው። እዚያ ላይ ራእይን መናገር አትችልም። እዚያ ላይ ተስፋ የለም። እዚያ ላይ ክብር የለም። እዚያ ላይ በረከት የለም፣ ድል የለም፣ ሳቅ የለም። ጭው በቃ ሞትህን ነው። ሰውየውም ሲናገር እኔ እንደ ሞተ ውሻ የምመስልን ሰው እንዴት አሰብከኝ ነው ያለው። ምን ማለት ነው ወገኖቼ? ከሞተ ውሻ እኮ አትሊስት በህይወት ያለ ይሻላል። ሰውየው ምን ያህል ሰው ዴስፐሬት እንደሆነ ማለት ተስፋ እንደቆረጠ ፍራስትሬት እንደሆነ። ምህረት ሲመጣ ግን ይሄንንም ሰው ያነሳዋል። ይሄንንም ሰው ሂዶ ብድግ ያደርገዋል። ሎዶባር ከሎዶባር ወደ ጀሩሳሌም ማለት ጀሩ ማለት ሲቲ ማለት ነው። ሳሌም ማለት ፒስ ነው። ሲቲ ኦፍ ፒስ የሰላም ከተማ። የሰላም ከተማ በሉ። የሳሌም ከተማ ማለት የንጉሠ ነገሥት የኢየሱስ ከተማ፣ ሀልዎቱ ያለበት፣ ክብሩ ያለበት፣ ደስታ ያለበት፣ ክብር ያለበት፣ ተስፋ ያለበት፣ ኃይል ያለበት፣ ታምራት ያለበት፣ ምስክርነት ያለበት፣ ብቻውን የሚረዳ ጂሰስ ማራኖ ሶብራናሲ ያሳካ። አሜን። ዛሬ ትራንዚት ይደረጋል ከሎዶባር ወደ ጀሩሳሌም። ምህረት ሲመጣ ቦታህን ትቀይራለህ በለው አጠገብ ያለውን ሰው። የተስፋ መቁረጥ ቦታ፣ የሐዘን ቦታ፣ የድካም ቦታ፣
የማጉረምረም ቦታ ይሄ this is not your portion ይሄ እናንተ እድል አይደለም come on አሜን በሉ ባካችሁ this is not your portion ዛሬ አንድ ሰው በመንፈስ ዓለም ትራንዚት ሲያደርግ ያየው ያ ሰው እኔ ነኝ የሚል ሰው ማለት አሜን really እኔ ወስጄዋለሁ I've received it I believe it and I take it በኢየሱስ ክርስቶስ ስም የሆነ በቃ ደረቅ ሐዘን ማጉረምረም ወገቤን የምትልበት የለም በቃ ምን ይሆን የምትልበት ነገር ያበቃና ሎዶባር ያበቃና ሃሌሉያ እንደ ሞተ ውሻ የኪዳን ሰው ምህረት የሚፈልገው ሰው ራሱን እንዴት እንደገደለ አንዳንዶቻችሁ በቃ እኔ አልበቃም በቃ ጎመን በጤና የምትሉት በኢየሱስ ስም አይሆንም እናንተ ቤት አንዳንድ ሰው እኮ ጎመን በጤና በቃ ግድ የለም እችጋለች ይበላል ኖ በሉት አጠገባችሁ ያሉት ኖ it's not because of you it's because of Jesus ይሄ ሰው ቅዱስ ዳዊት ሲመጣ የመጣበትን ነገር ካሳያችሁ በጣም መልካም ነገር ነው ስለ ዮናታን ምህረት አደርግለት ዘንድ የምፈልገው ስለማን ነው ሲጮክ በሉና አሁን አንዳንድ ሰው ጌታ ያወራው ቀመር የሚያደርገው የራሱን አቅም ጉልበት ምናምን ነው ኖ ወይ ስለ ኢየሱስ ስለ ታረደው በግ በመስቀል ላይ አንገቱን ስለደፋው የመጨረሻ የውርደትን ሞት ስለሞተው አብን እነሆ ስላሳረፈው ተፈጸመ ስላለው ስለ እግዚአብሔር በግ አሁን ምህረት ይፈልጋችኋል የናንተ የልጅ ልጆች አይበሉም የናንተ ልጆች አይበሉም የናንተ ትውልድ አይበላም ስለ ምህረት እሲ ስለ ምህረቱ በሉ በቃ ምህረቱ ደግሞ የተገለጸው በመስቀል ላይ ነው ትራንዚት አደረገው ና አለው ና አትፍራ ፍርሃት አለበት አትፍራ ና ያባትህን የሳኦልን ርስት በሙሉ ሰጣለሁ የተወሰደብህ ይመለሳል አጠገብ ያለውን ሰው የተወሰደብህ ምንድነው በለው አንዳንዱ ሰው አይነግራችሁም እግዚአብሔር ያውቃል ግን የተወሰደብህ በሙሉ ይመለሳል በለው ምንድነው ይሄን ያህል ደፍረ የምታወራው ካላችሁኝ የነገርኳችሁ ምህረት ነው ገናና ምህረት አጠገባችሁ ያለውን ሰው ገናና ምህረት በሉት የተወሰደብህ ደስታው ያንዳንድ ሰው ደስታው ከሳቀ 5 ዓመት ሆኖታል አሁንም ለመሳቅ ሲፈልግ የለም ምን ያድርግ የለም ተወስዷል የተወሰደብህ ደስታ በኢየሱስ ስም ይመለሳል ሰላምህ ይመለሳል የአገልግሎት ጸጋህ ይመለሳል ጤናህ ይመለሳል ኃይልህ ይመለሳል በረከትህ ይመለሳል ምህረት ይሄን ያደርጋል ያ ሰው እኔ ነኝ ይመለሳል ነገሬ ይመለሳል ያለ ሃሌሉያ ገናና ምህረት የተቀበለ ሰው ለጌታ ክብር ያምጣ አሜን ሃሌሉያ ይሄንን ማያዝ ከቻላችሁ ይበቃል አጠቃለያ ዮናስ ባሳ ነባሪ ሆድ ውስጥ ገባ ጎርፉ በላዩ ላይ እየሄደ ነበር ከተራሮች ስር መሰረት ተወረወርኩ አለ ባሳ ሆድ ውስጥ ነው 3 ቀንና 3 ሌሊት የቆየው እግዚአብሔር ግን በምህረቱ አሳውን አናገረው ዮናስ በዮናስ ላይ ሰልፍ ሱሳይድ ነው ያደረገው እግዚአብሔር ግን በምህረቱ አሳ ነባሪን አዘጋጀ ወደ ባህር ውስጥ እንዲገባ ያደረገው ማን ነው ወሩሩኝ አለ ማን ነው ዮናስ እኮ ነው አይደል ወሩሩኝ አለ እኔ ነኝ ይሄ ሁሉ የመጣባችሁ በእኔ ምክንያት ነውና ወሩሩኝ አለ እግዚአብሔር ግን በምህረቱ አሳ ነባሪ ያዘጋጀ በምህረቱ ያን ሰው አወጣው ከድቅድቅ ጨለማ አወጣው ከሲኦል አወጣው ከወጀብ አወጣው ከተጣለበት በላተኛ ሆድ ውስጥ አወጣው ምዕራፍ 4 ላይ ጨምሮ ከወጣ በኋላ ስብከቱ ተሰማ ገና የአንድ ቀን መንገድ ይሄደ ነነዌ 3 ቀን ነው የምታስኬደው በአንድ ቀን መንገድ ስብከት ነገስታት ሰሙት
እንስሳት ሁሉ ማቅ ለበሱ። አይሰሙኝም ያለው ነገስታት ሰሙት። እንስሳት ሁሉ ሰሙ፣ አልተሰማሩም፣ አልበሉም። ከዚያ እግዚአብሔር ተዋቸው፣ ማራቸው፣ ይቅር አላቸው። ዮናስ እንዲህ አለ፣ ድሮም አውቄሃለሁ፣ ድሮም አውቅህ ነበር። አንተ መሐሪ፣ አንተ ይቅር ባይ፣ አንተ ደግ፣ አንተ ሩሩህ፣ አንተ ቸር እንደሆንክ አውቄ ነበረ። ለዚያ ነው እኮ ወደ ተርሴስ የሸሸሁት። ችግሩ ምንድነው? ለዮናስ ምህረቱን እያወቀ ግን ምህረት ማድረግ አይፈልግም። ምህረቱን አጣጥሞ እየበላ ለሌላው መስጠት አይችልም። እግዚአብሔር ደግሞ በዚያች ትል ምን ያህል ተናዶ ሲቆጣ እንዴ አንተ ምንም አሁን ያልኮተኮትካት ያልተከልካት ያላበቀልካት ቅል እንዲህ ስትሆን ካስቆጣህ 120,000 ሕዝብ ሲሞት እንዴት ግድ አይለኝም እና ግድ ይለኛል አለ። ክብር ለኢየሱስ ይሁን። አሜን። ግድ ይለኛል አለና ምህረቱን አሳየ። ምህረት ማድረግ ልመዱ። አጠገባቸው ያለውን ሰው ምህረት እንደተቀበልክ እባክህ ምህረት ስጥ በሉት። ድሮም አውቅ ነበር፣ መሐሪ ነህ፣ ቸር ነህ፣ ይቅር ባይ ነህ፣ ለጋስ ነህ፣ ሩሩህ ነህ። አውቃለሁ፣ ይሄን አውቄ ነበር አልሄድም ብዬ ፈረጠጥኩታል። እያወቁ ምህረትን አለመስጠት። ክብር ለኢየሱስ ይሁን። የናዝሬቱ ኢየሱስ በመስቀል ላይ ሉቃስ 23:34 ላይ አንድ ሰማያትን ያንቀጠቀጠ ምድርን ያናወጠ ሲኦልን ያርበደበደ ጸሎት ጸለየ። እየወጉት እየተፉበት ራቁቱን የውርደት ሞት ወንጀለኛ አድርገው ንጹሑን ነውር የሌለበትን የእግዚአብሔርን በግ መስቀል ላይ አንጠልጥለው ሲተፉበት ሲሳለቁበት የስድብን ጥግ እያፈራረቁ ሲያወርዱበት አንድ ነገር አለ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይሄ ምህረት ጸሎት እኔና እናንተ ቤት ተፈልጎ እንዲገኝ የእግዚአብሔር በጎ ፍቃድ ነው። በእግሮቻችን ቁመን እንጸልያለን። ዛሬም ምህረት ሊያደርግ እግዚአብሔር እየጠራ ነው። ምናልባት ጌታን የማታውቁ ማለት